እሺ ሰላም ለእናንተ ይሁን የዩቲዩብ ተከታታዮች በያላችሁበት የጌታ ሰላም ይብዛላችሁ። እንግዲህ ዛሬ ይዤላችሁ መጣሁት ሐሳብ ለየት የሚል ሐሳብ ይዤላችሁ መጥቻለሁ እና ይህም ሐሳብ ምንድነው? በአሜሪካን የምትኖሩ ወንድሞቻችን ኢትዮጵያውያን እዛ የምትኖሩ ሰዎች ጥያቄዎች ቀርበውልኝ ነበር ከፊት በእነሱ በኩል ስራ የሚል እና እዛ የምትኖሩ በውጭ ሀገር የምትኖሩ ወንድሞች እዛ የሚኖሩ ወዳጆች አሉኝ እና አይነት ጥያቄ ለኔ ያቀርባሉና በብዙ ስትራግል እዛ እንደሚያሳልፉ በብዙ ጭንቅ እንደሚያሳልፉና እዚህ ኢትዮጵያ ውስጥ ያለ ሰው በጣም የተመቻቸ ኑሮ በጣም የተሳካ ኑሮ እንደመኖሩ አድርገው ነው የሚቆጥሩት። ነገር ግን እነሱ እያሳለፉት ያለው ህይወት በጣም ከባድ እንደሆነ ከቅርብ ወዳጆች ለመስዛ ከምኖረው ማለት ነው። ስለዚህ ምንድነው ችግሩ መፍትሄውስ ምንድነው የሚለውን ሐሳብ ዝም ብዬ ላካፍላችሁ ፈልጌያለሁ። እና አንደኛ ስራ እንዴት ማግኘት እንዳለበት እንግዲህ እንደሄዱ ሁሉም ነገር አይመቻችላቸውም። ምክንያቱም ግሪን ካርድ ማግኘት በጣም ከባድ ነው። በብዙ ስትራግል አለ። ኢትዮጵያ ውስጥ እንደለመዱት አይደለም፣ ኑሮ እንደዛ አይደለም። በተለያየ ሁኔታ ውስጥ ነው የሚያሳልፉት እና አንደኛ እንዴት ስራ እናገኛለን የሚለው ነገር በጣም ከባድ ነው። ምክንያቱም እዛ አንደኛ በአካል ሄደው ሊሆን ይችላል፣ በኦንላይን ደግሞ በኢሜል ትልኮላችሁ በተለያየ ሁኔታ እዛ ስራ የመፈለግ ሁኔታ አለ። ደግሞ ምን አይነት ስራ መስራት እንዳለባችሁ ምክንያቱም እዚህ ሲኖሩ ያደጉበት የራሳቸው የሆነ አስተዳደግ አለ፣ እንዴት መስራት ይችላሉ። ሌላው ደግሞ ክፍያው ምን ያህል ነው? ምክንያቱም አሁን ላይ እንደምታውቁት ትራምፕ ከመጣ በኋላ ኑሮ ውድነቱ አሜሪካን ውስጥ በጣም ጨምሯል የተባለ ነው። በፊት አንድ ሰዓት ሰው ሰርቶ በሰው መርዳት ላይ የራሱን ነገር መሸፈን ይችል ነበር። አሁን ላይ ግን በአንድ ሰዓት ሰው መሸፈን ከባድ ነው የሆነውና ቤተሰብ ደግሞ የሚጠብቁ አሉ፣ ጓደኞቹ የሚጠብቁ አሉ፣ ዘመድ ይጠብቃል። ምክንያቱም አሜሪካ ነው ያለው ሲባል ብዙ ነገሮች ይጠበቃሉ ከዛ ሰው ማለት ነው። እና ይህ ሁኔታ የሀገሩ ደግሞ ድብርት አለ፣ ብቸኝነቱ አለ። ደግሞ እዛ ዲሜን በጣም አብሶ እኔ አሁን ለመናገር ይሄን የፈለኩት ክርስቲያን ሆናችሁ በጌታ ሆናችሁ እዛ ያላችሁ ሰዎች በስራ በተለያየ ሁኔታ ወጣችሁ ሰዎች ዲሜን በጣም የሚሰራበት በርግጥ ሁሉም ቦታ ላይ አጋንንት ይሰራል። አንድ ቦታ ላይ አንድ ሀገር መርጦ አይደለም፣ ሁሉም ቦታ ላይ አለ። ነገር ግን እዛ ጋር በጣም በኃይል ሰዎችን የሚጠቀምበት በጣም ከባድ የሆነ ስፍራ ነውና አገር ነውና እዛ ጋር ደግሞ በጣም የጨለማው መንፈስ በጣም የሚጠቀምበት በጣም እንዳይጸልዩ ቅዱሳን እዛ ያሉ ቅዱሳን እንዳይጸልዩ በተለያየ አጥቃጫ በጣም ተጽዕኖ ያደርግባቸዋል። የሰው አመለካከት አለ እዛ ጋር እዚህ ኢትዮጵያ ውስጥ ያለውና እዛ ያለው የሰለጠነ ሀገር ላይ ያለው አመለካከት አስተሳሰባቸው ባህል አለ። የተለያየ ሁኔታ ያንን መልመድ በጣም ከባድ ነውና ይህንን ደግሞ አንዲታችን ለኔ አካፍላኛለች። እንዴት ነው ይሄን ማድረግ የምችለው? በጣም ጨንቆኛል። እንግዲህ አንድ የሰማሁት ነገር ምንድነው? አንድ እናት ልጆቿ ጠቅላላ እዛ አሜሪካ ነው ያሉት እና ከዚህ ሄደው እዛ በሚኖሩበት ጊዜ ልጆቹ ቤት አይቀመጡም፣ ሁሉም ስራ ይወጡና እዛው ይሆናሉ። ከዛ በኋላ ምንድነው የተደረገው? ሁሉ ጊዜ ቤት ብቻው ነው የምትውለው። የሚያወራት ሰው የለም፣ ቡና አብራት መጠጣት የለም። እንግዲህ እዚህ ኢትዮጵያ ውስጥ የለመደችው ምንድነው? ቡና አብራት መጠጣት አለ፣ ጎረቤት አለ፣ ይሄዳሉ፣ የተለያየ ቦታ ለቅሶ ይሄዳሉ፣ ሰርግ ካለ ይሄዳሉ፣ ምረቃ ወዳለበት ይሄዳሉ፣ ገበያ ይሄዳሉ፣ ብዙ ነገር አለ። እዛ ግን ምንም መሄጃ የለም፣ የለመደችው ነገር ሁሉ የለም በቃ። እና ያ ሲደጋገም በጣም ድብርት ውስጥ ገብተው ራሳቸውን ከወርውረው ራሳቸውን እንደገደሉ አንድ መረጃ እዛ ያለች ትነግራኛለች። እና ምን ያህል ከባድ እንደሆነ ይሄ ብቸኝነቱ ብዙ እዚህ የለመዱት ነገር እዛ ጋር በጣም ከባድ እንደሆነ ነግራኛለች። እና ደግሞ በቤተሰብ ዙሪያ በጣም የተመቻቸ ይመስላል። በጣም በቃ አንዳንዶቹ ናቸው የሚገርማችሁ ነገር በጣም ብዙዎችን የሚሰሙ ከሆነ አጋጣሚ የምታገኟቸው ከሆነ የሚሰሙት ነገር በጣም ያሳዝን ነው። እዛ የሚያሳልፉት ላይፍ ማለት ነው። በቃ እናንተ እኮ እዛ በነፃነት ነው የምትኖሩት ነው የሚሉት። ስለዚህ እንደ ክርስቲያን ምንድነው ማድረግ ያለባችሁ? እዛ የምትኖሩ ሰዎች እንደ ክርስቲያን ምን ማድረግ አለባችሁ? በምን እንዴት አርጋችሁ ያንን ማሳለፍ ትችላላችሁ? እንዴት መቋቋም ትችላላችሁ ትባሉ? ወደ መፍትሄው ስንመጣ አሁን ችግሮችን አውርተናል። ወደ መፍትሄው ስንመጣ አንደኛ ደረጃ በደንብ መጸለይ አለባችሁ። ምክንያቱም ጸሎት ውስጥ
ሞገስ እግዚአብሔር ይሰጣችኋል ስትጸልዩ። አሁን ቅድም አንደኛ ላይ ያነሳሁት ሐሳብ አለ፣ ስራ እንዴት እናገኝ ብለው። በጣም ከባድ ነው እዛ ስራ ማግኘት፣ ግሪን ካርድ ማግኘት በጣም ከባድ ነው። በትናንሽ ምክንያቶች በጣም ያንገላታሉ እዛ ጋርና ጸሎት ወሳኝ ነገር ነው በህይወታችን፣ ለመንፈሳዊ ህይወታችሁ፣ ለሚታየው ህይወት፣ ለዚህ ዓለም በጣም ተጽዕኖ እንድትፈጥሩ ያደርጋል ጸሎት። ክብር ለጌታ ይሁን። እንድትጸልዩ እመክራችኋለሁ። በአንደኛ ደረጃ የትኛውም ተጽዕኖ ሊኖር ይችላል፣ ዱካክ ሊኖር ይችላል፣ በብዙ መንገድ ጠላት በጣም ተጽዕኖ ሊያደርግባቸው ይችላል። ነገር ግን በደንብ መጸለይ አለበት። ምክንያቱም ከእግዚአብሔር ጋር ጸሎት ማለት ከእግዚአብሔር ጋር የምትነጋገሩበት፣ ለጥያቄዎቻችሁ ሁሉ መፍትሄ የምታገኙበት ነው። ኢየሱስ ክርስቶስ አንድ ቀን ደቀ መዛሙርቱ ምንድን ነው ያለው? ወደ ፈተና እንዳትገቡ ትጉና ጸልዩ ነው ያለው። ምክንያቱም አንድ ሰው ወደ ፈተና እንዳይገባ ቀድሞ መጸለይ አለበት። ምክንያቱም እዛ አካባቢ ያለው የሰይጣን የዲመን የጨለማው መንግስት እንዳያገኛችሁ አንደኛ ምን ማድረግ አላችሁ? መጸለይ አለባችሁ። ሁል ጊዜ ከእግዚአብሔር ጋር መነጋገር ያስፈልጋችኋል። በዚህ መንገድ ስትጓዙ እግዚአብሔር ድል ይሰጣችኋል። እግዚአብሔር ሞገስ ይሰጣችኋል። ምድሪቷን እግዚአብሔር አሳልፎ ይሰጣችኋል። አያችሁ፣ ከዚህ እንድትወጡ ያደረገ ምድሪትን የሰጣችሁ እግዚአብሔር ነው። ስለዚህ በዚህ መንገድ በጸሎት ሁሉን ነገር ታሸንፋላችሁ። አሁን የዘረዘርኳቸው ሁሉ በጸሎት ውስጥ መልስ ታገኛላችሁ። ድብርት ቢይዛችሁ፣ ብቸኝነት ቢሆን ምን ስትጸልዩ መንፈስ ቅዱስ ከእናንተ ጋር ይሆናል። ብዙ ጊዜ ስለ ስጋ ስታስቡ፣ ስለ ማግኘት፣ ስለ ማጣት፣ ስለተለያየ ስለ ስራ ሁሉ ያንን ብቻ እያሰባችሁ ስትቆዩ ምንድነው የሚሆነው? በቃ ያ ነገር ይቆጣጠራችሁ፣ ጭንቀት ውስጥ ትገባላችሁ። ነገር ግን የምትጸልዩ ከሆነ አሸናፊዎች ትሆናላችሁ። ሁለተኛ እግዚአብሔርን ቃል ማንበብ አለባችሁ። ከዚህ ሰዎች ሲወጡ በቃ ችግር ያበቃ ይመስላችኋል። በቃ ስራና ስራ አድርጎ አገልጋዮች አብሶ እንደውም ስራና ስራ አድርጎ ሁሉም ነገር መንፈሳዊ ነገራችሁን ይጥላሉ። ከመንፈሳዊ ነገር ራቅን ማለት የዚህ ዓለም ገዢ እኛ ላይ ይሰለጥናል ማለት ነው ወገኖች። ስለዚህ መጽሐፍ ቅዱስን ማንበብ ማቆም የለባችሁ። መጽሐፍ ቅዱስን አንብቡ፣ ጸልዩ። የእግዚአብሔር ቃል ሕያው ነው። ራሱ እግዚአብሔር ነው። ሕይወት ይሰጣል፣ ደስታ ይሰጣል፣ ሰላም ይሰጣል፣ እረፍት ይሰጣል። መንፈስ ቅዱስን ተራቡ፣ ፈልጉ። መንፈስ ቅዱስን አብራችሁ እንዲጓዝ በምትጓዙበት በምትሄዱበት ሁሉ መንፈስ ቅዱስ ናፍቁ። የእግዚአብሔርን መገኘት መናፈቅ አለባችሁ። መንፈሳዊ ነገራችሁን መጣል የለባችሁ። እኔ አንድ አገልጋይ መክራችሁ ይሄንን ነው። በቃ ባላችሁበት ሁኔታ ምንድነው ማድረግ አለባችሁ? ይሄን ከዚህ ድብርት እንድትወጡ ቡና ጠጡ፣ እንደዚህ አድርጉ፣ እንዲወጡ ግቡ አይደለም ልላችሁ፣ ሞቲቬት ላደርጋችሁ አይደለም መጣሁት። የእግዚአብሔርን ድምጽ ላሰማችሁ ነው መጣሁት። ስለዚህ በደንብ መጸለይ አለባችሁ። በደንብ የእግዚአብሔርን ቃል ማንበብ አለባችሁ። መንፈሳዊ ነገሮችን መከታተል አለባችሁ። ቸርች መሄድ አለባችሁ። ይሄንን መጣል የለባችሁ። የዛን ዕለት ይሄ የጨለመው መንፈስ ክፉ እናንተን አያገኛችሁ። የምድሪቷ ስፒሪት አያገኛችሁ። እና በደንብ ከነገረች ነገር አንዱ ይሄ ስፒሪቱ ነው። በቃ መንፈሱ በጣም ከባድ ነው አለች። ድሮ የነበረኝ በቃ የመንፈሳዊ ረሃብ ጠፋ አለች። አያችሁ፣ ይሄ ምንድነው? ምድሪቷ ላይ ያለው ተጽዕኖ። ያኔ ተጽዕኖ ማሸነፍ የምትችሉት በጸሎትና በጸሎት ነው። በጸሎትና በእግዚአብሔር ቃል ነው ማሸነፍ የምትችሉት። መንፈሳዊ ውጊያ ነው እኛ የምንዋጋው። መጽሐፍ ቅዱሳችን ላይ ጳውሎስ እንደጻፈው ለኤፌሶን ሰዎች ውጊያችን ከደምና ከስጋ ጋር አይደለም። ውጊያችን ከደምና ከስጋ ጋር አይደለም፣ በሰማያዊ ስፍራ ካሉ ከመንፈሳዊ ሰራዊት ጋር ነው። ሰራዊት ማለት የተዘጋጀ የታጠቀ ነው። ስለዚህ በጸሎትና በእግዚአብሔር ቃል እናንተ የታጠቃችሁ መሆን አለባችሁ፣ የሰለጠናችሁ መሆን አለባችሁ፣ ብቁ መሆን አለባችሁ። የእግዚአብሔር ቃል ነው ጦራችን። ከእናንተ የሚጠብቀው መልበስ ብቻ። በዛን ጊዜ እግዚአብሔር ስራውን ይሰራል። ከእግዚአብሔር ቃል አትራቁ፣ ከጸሎት አትራቁ፣ ከመንፈሳዊ ነገር አትራቁ። የዛን ጊዜ የትኛውም የዛ ምድር የአሜሪካን ምድር ክፉ መንፈስ አይስባችሁ፣ አይይዛችሁ፣ ከፍ ትላላችሁ። ይህን ስናገር እዛ አሜሪካ ብቻ የምትኖሩ ሳይሆን በተለያየ በካናዳ በዱባይ ሊሆን ይችላል፣ በተለያየ ሀገር እየኖራችሁ ያላችሁ ሰዎች ይህንን መጠቀም አለባችሁ። ስለዚህ ከመንፈሳዊ ነገር እንዳትርቁ ብዬ መክራችሁ። እኔ ወንድማችሁ አገልጋይ ወንድ ነኝ። ጌታ ዘመናችሁን ይባርክ። ይህን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በጌታ ፍቅር አሳስባችኋለሁ። ተባረኩ።